ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ቤተሰቦች፣ ዛሬ የዓለምን ያስደነገጠ ያለውና መካከለኛው ምስራቅን ወደ እሳት አውድማ የቀየረ ሰበር ዜና ይዤላችሁ ቀርቤያለሁ። ቢቢሲና ሮይተርስ እንደዘገቡት አሜሪካና እስራኤል በጋራ በመሆን በኢራን ላይ ከፍተኛ የውጊያ ዘመቻ ከፍተዋል። በዛሬው ዝርዝር መረጃችን ፕሬዝዳንት ትራምፕ በኢራን ላይ ስላወጁት ጦርነትና ስለሰጡት የማስጠንቀቂያ ቪዲዮ፣ የኢራን ከፍተኛ መሪዎች በተለይም አያቶላህ ካሚኒና ልጃቸው ሞጅታባ ኢላማ ስለመደረጋቸው፣ በቴህራንና በሌሎች 5 ከተሞች ስለደረሰው የሚሳኤል ጥቃት እናም ኢራን በአረብ ሀገራት ላይ ስላደረሰችው አሰቃቂ የአጸፋ ጥቃት በዝርዝር እናያለን። ይህ መረጃ እጅግ ሰፊና ጥንቃቄ የሚፈልግ በመሆኑ ቪዲዮውን እስከ መጨረሻው እንድትከታተሉት ጋብዛለሁ። ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። የጥቃቱ መነሻና የትራምፕ መግለጫ። ቢቢሲ እንደዘገበው በስዊዘርላንድ ጄኔቫ በአሜሪካና በኢራን መካከል የተካሄደው ሶስተኛ ዙር ድርድር ውጤት ባለማምጣቱ ፕሬዝዳንት ትራምፕ ከፍተኛ ቅሬታቸውን ገልጸው ነበር። ይህንን ተከትሎ ቅዳሜ የካቲት 21 2018 ዓ.ም በኢትዮጵያ አቆጣጠር ጠዋት 2 ሰዓት ላይ እስራኤል ከአየርና ከባህር ላይ በተወነጨፈ ሚሳኤሎች በኢራን ዋና ከተማ ቴህራን ላይ ጥቃት ከፍታለች። ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባሰራጩት ቪዲዮ አሜሪካ ከፍተኛ የውጊያ ዘመቻ በኢራን ላይ መክፈቷን አረጋግጠዋል። ትራምፕ በንግግራቸው ይህ ዘመቻ ለአሜሪካና ለወዳጆቻችን ስጋት የሆኑን የኢራን መንግስትን ኢላማ ያደረገ ነው ብለዋል። የኢራን አብዮታዊ ዘብ መሳሪያውን ካስቀመጠ ተጠያቂ አይሆንም፣ ካልሆነ ግን የማይቀረው ሞት ይጠብቃቸዋል ሲሉ አስጠንቅቀዋል። ሮይተርስ የዜና ወኪል አንድ የኢራን ባለስልጣን ጠቅሶ እንደዘገበው የኢራን እስላማዊ ሪፐብሊክ የበላይ መሪ አያቶላህ አሊ ካሚኒ የጥቃቱ ዋነኛ ኢላማ ከመሆኑት መካከል አንዱ ናቸውም ብሏል። ይሁን እንጂ ጥቃቱ ሲፈጽም ካሚኒ ቴህራን ውስጥ እንዳልነበሩና ወደ አስተማማኝ ስፍራ መዘዋወራቸውን ባለስልጣኑም ገልጸዋል። አክሲዮስ የተባለው የአሜሪካ የዜና ድህረ ገጽ ደግሞ ፕሬዝዳንት ዶናልድ ትራምፕ በፔንታጎን አማካሪዎቻቸው የቀረበላቸው አንዱ አማራጭ አያቶላሁን እና ወንድ ልጆቻቸውን ሞጅታባን ማስወገድ እንደነበረም ዘግቧል። ሞጅታባ ካሚኒ ኢላማ የሆኑ የአባቱ የመሪነት ቦታ ሊረከብ የሚችል ቀጥተኛ ወራሽ ስለሆነ ነው ብለዋል። ትራምፕ እነዚህን ሁሉ አማራጮች ክፍት አድርገው እንደቆዩና ጥቃቱ ለተከታታይ ቀናት ሊዘልቅ እንደሚችልም አስታውቋል። አልጀዚራ እንደዘገበው ኢራን በሀገሯ ላይ ለደረሰው ጥቃት አፋጣኝ አጸፋ ሰጥታለች። የአሜሪካ የጦር መሰረቶችን በሚያስተናግዱ የአረብ ሀገራት ላይ የሚሳኤልና የድሮን ዝናብ አዝንባለች። በባህሬን በማናማ የሚገኘው የአሜሪካ የባህር ኃይል 5ኛው ክፍለ ጦር ዋና መስሪያ ቤት በድሮን ተመቷል። የባህሬን መንግስት ይህንን ክሬት የተሞላበት ጥቃት ሲልም ተናግሯል። በተባበሩት አረብ ኤምሬትስ በአቡዳቢ ቢያንስ አንድ ሰው ሲገደል በዱባይ ፓልም ጁባሪ አካባቢ የሚገኝ ህንፃ ላይ በደረሰ ጥቃት 4 ሰዎች ቆስለዋል። በዱባይ ሰማይ ላይ ጥቁር ጭስ ሲታይ ውሏል። በኩዌት አሊ አል ሳሌም የአየር ጦር ሰፈር በሚሳኤል ተመቷል። የኩዌት አውሮፕላን ማረፊያን በድሮን ጥቃት ጉዳት ደርሶበታል። በሳውዲ አረቢያ የሳውዲ ውጭ ጉዳይ ሚኒስቴር ኢራን በሪያድና በምስራቃዊ የሀገሪቱ ክፍል ላይ ጥቃት መፈጸሟን ጥቃቱን መመከቱን ገልጿል። ሳውዲ አረቢያ የአየር ክልሏን ለጥቃት እንደማትፈቅድ ብታሳውቅም ኢራን ግን ጥቃቱን ፈጽማለች። አሰቃቂው የትምህርት ቤት ጥቃት በመካከለኛው ምስራቅ ውጥረት ውስጥ እጅግ ልብ የሚሰብረውና በትምህርት ቤት ህጻናት ላይ የደረሰው እልቂት ነው። ቢቢሲ የአልጀዚራን ዘገባ በመጥቀስ እንደዘገበው በደቡብ ኢራን በሚገኘው ሚናባ ከተማ ውስጥ የሚገኝ የሴቶች አንደኛ ደረጃ ትምህርት ቤት በእስራኤል በሚሳኤል ተመቷል።
በዚህም ጥቃት 108 ሰዎች ሲገደሉ ከነዚህም ውስጥ አብዛኛዎቹ ንጹሃን ህፃናት መሆናቸውን የኢራን የውጭ ጉዳይ ሚኒስትር አባስ አራቂት ገልጸዋል። አራቂት የፈረሱትን ክፍሎች ፎቶ በማጋራት ይህ ወንጀል ያለ አጸፋ አይቀርም ብለዋል። አሜሪካና እስራኤል ወታደራዊ ኢላማዎችን ብቻ ነው የምንመታው ቢሉም በሲቪሎች ላይ የደረሰው ጉዳት ግን ዓለምን እያነጋገረም ይገኛል። የኢኮኖሚና የትራንስፖርት ድንጋጤ ጦርነቱን ተከትሎ ኳተር፣ ኩዌት፣ ባህሬን እና ኤምሬትስ የአየር ክልላቸውን ለጊዜው ዘግተዋል። በተጨማሪም የዓለም ነዳጅ ንግድ ቁልፍ መስመር የሆነው የሆርሙዝ የባህር በር መዘጋቱን መረጃዎች ያመለክታሉ። ይህም በዓለም አቀፍ ደረጃ የነዳጅ ዋጋን ሰማይ ሊሰቅለው እንደሚችል ተገምቷል። ፕሬዚዳንት ትራምፕ ይህ መጪውን ጊዜ ደህንነቱ የተጠበቀ ለማድረግ ነው ቢሉም በአሜሪካውያን ላይም ሞትና ጉዳት ሊደርስ እንደሚችል መስዋዕትነት እንደሚኖር አስጠንቅቀዋል። ተመልካቾቻችን ቢቢሲ፣ ሮይተርስ፣ አልጀዚራ የዘገቡት የዛሬው ሰበር መረጃ ይህን ይመስላል። ኢራንና አሜሪካ የጀመሩት ይህ ቀጥተኛ ጦርነት ዓለምን ወደ ሶስተኛ የዓለም ጦርነት ይወስድ ይሆን? እናንተ ስለ ካሚኒ ኢላማ መደረግና በትምህርት ቤት ህፃናት ላይ ስለደረሰው አሰቃቂ ድርጊት ምን ትላላችሁ? ፕሬዚዳንት ትራምፕ የአገዛዝ ለውጥ እናመጣለን ማለታቸው ይሳካ ይሆን? አስተያየታችሁን በኮሜንት ላይ አስፍሩልኝ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አዲስ መረጃዎችን በፍጥነት ያገኙ። ቪዲዮውን ላይክ በማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።